ነክተን ማየት እንችላለን። ይሄ ሰው እየሰራ እንግዲህ 1,767,815 ብር ከ84 ሳንቲም ሰርቷል ማለት ነው። ሌላኛውንም ሁሉ ኢንፎርሜሽን ከዚህ ማየት ትችላላችሁ። በጣም እየሰሩበት እየተጠቀሙበት ይገኛሉ። አሁን ይሄ ሰውዬው ደግሞ 4,740,000 ምናምን ሰርቷል። ሁሉን ማየት ትችላላችሁ ማለት ነው። በጣም እየተጠቀሙበት እየሰሩበት ይገኛሉ። ይሄ ደግሞ 10 ሚሊዮን ሰርቷል። እንደዛ አድርጋችሁ ሁሉን ያለውን መረጃ ማየት። ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ ማሳያችሁ እንዴት አድርጋችሁ ኦኤምዲ እንደምትመዘገቡ፣ እንዴት አድርጋችሁ ዊዝድሮው እንደምታደርጉ፣ ሁሉን እንዴት አድርጋችሁ ኢንቫይት እንደምታደርጉ ጭምር አሳያችኋለሁ። እስከ መጨረሻው ተከታተሉ። ስለዚህ እዚህ ጋር በመጀመሪያ እንግዲህ በመጀመሪያ ከሚታየው ፕሌስ ኢንተር ሞባይል ነምበር ከሚለው ላይ ማለት ነው ስልክ ቁጥራችን እናስገባለን ማለት ነው። ስልክ ቁጥራችን ካስገባን በኋላ ፕሌስ ኢንፑት ፓስወርድ ከሚለውም ፓስወርድ የኛ ፓስወርድ እናስገባለን። ከታችም ተመሳሳይ ፓስወርድ እናስገባለን ማለት ነው። ካስገባን በኋላ እንግዲህ እዚህ ጋር ታች ላይ ቬሪፊኬሽን ኮድ ይጠይቀናል ማለት ነው። እሱን የምናገኘው በቀኝ በኩል ያለችዋን እቺን አንብን ነው ማለት ነው። አሁን ለምሳሌ ከኔ ያለው ደብሊው ካፒታል ኤል አሁንም ካፒታል ኤል ካፒታል ኢ አድርጌ ሳይን አፕ አድርገው ሳይን አፕ ያደርግልኛል ማለት ነው። ሳይን አፕ አድርገው ሎግድ ኢን ሰክሰስፉል ብሎኛል ማለት ነው። ስለዚህ እንደዚህ አይነት መልኩ ይመጣልናል። አሁን ይሄን ኦኬ ብለን እናልፋለን። ስለዚህ ካለፍን በኋላ ከታች እንግዲህ የሚታዩ አራት ነገሮች አሉ። ሆም፣ ፕሮዳክት፣ ማይ ኦርደር እና ማይ የሚል አሉ ማለት ነው። እነሱን ምን እንደሆኑ እናያለን። ስለዚህ በመጀመሪያ ግን ሆም ላይ ያሉትን ነገሮች እናያለን። ሆም ላይ እንግዲህ አራት ከላይ ከመሃል እንደምታዩት ማለት ነው ሄልፕ፣ ቻናል፣ ሰርቪስ የሚል አራት ነገሮች አሉ። ሄልፕ የሚለው እንዴት አድርጋችሁ ቻርጅ እንደምታደርጉ እናንተን ሪኮሜንድ የሚያደርጋችሁ ማለት ነው። እዚህ ጋር ደግሞ ቻናል የሚለው ደግሞ የነሱ ኦፊሻል ቻናላቸው እዚህ ጋር አለ ማለት ነው። ከ80 ሺህ በላይ ተከታይ ያለው ከላይ ማየት ትችላላችሁ። ኦኤምዲ ሰርቪስ ከሚለው በታች ያለውን ማየት ትችላላችሁ ማለት ነው። ስለዚህ ሰዎች ምን ያክል እየሰሩ እንደሆነም ከዚህ መረጃውን ማየት ትችላላችሁ። አሁን ለምሳሌ እዚህ ጋር እንግዲህ አንዱን ነክተን ማየት እንችላለን። ይሄ ሰው እየሰራ እንግዲህ 1,767,815 ብር ከ84 ሳንቲም ሰርቷል ማለት ነው። ሌላኛውንም ሁሉ ኢንፎርሜሽን ከዚህ ማየት ትችላላችሁ። በጣም እየሰሩበት እየተጠቀሙበት ይገኛሉ። አሁን ይሄ ሰውዬው ደግሞ 4,740,000 ምናምን ሰርቷል። ሁሉን ማየት ትችላላችሁ ማለት ነው። በጣም እየተጠቀሙበት እየሰሩበት ይገኛሉ። ይሄ ደግሞ 10 ሚሊዮን ሰርቷል። እንደዛ አድርጋችሁ ሁሉን ያለውን መረጃ ማየት ትችላላችሁ። አሁን ግን ይሄን ካየን በኋላ እንግዲህ በየቀኑ የሚለቀቀውን መረጃም በዚህ መከታተል ትችላላችሁ። ስለዚህ ወደ ሆም እንመለሳለን ማለት ነው። ወደ ሆም ከተመለስን በኋላ እንግዲህ በመጀመሪያ የምናደርገው ማይ ላይ እንገባለን ማለት ነው። ፕሮዳክት እና ማይ ኦርደር የሚለውን ኋላ ስለምናየው አሁን ዳይሬክትሊ ማይ የምትለዋን ኦፕሽን አንዴ እንጭናታለን። ማይ የምትላትን ከጫናት በኋላ እንግዲህ ስለዚህ በእንደዚህ አይነት ኢንተርፌስ ይመጣልናል። በእንደዚህ አይነት ኢንተርፌስ ሲመጣልን ከላይ እንግዲህ ቶታል ሪቻርጅ፣ ቶታል ዊዝድሮው ምናምን ሁሉ ኢንፎርሜሽን እዚህ ጋር አለ። ሪቻርጅ የምናደርግበት ብሩን የምናስገባበት እንትንም አለ፣ በተንም አለ። ዊዝድሮው ስናደርግም እንዴት አድርገን እንደ ዊዝድሮው እንደምናደርገው አሳያችኋለሁ። በመጀመሪያ እንግዲህ እዚህ ጋር ከገባችሁ በኋላ ብሩን እንዴት አድርገን ነው የምናስገባው ካላችሁ አሁን የማሳያችሁን ስቴፕ መከታተል ትችላላችሁ። ሪቻርጅ የምትላትን በተን አንዴ እንጭናታለን። ከተጫናት በኋላ እንግዲህ እዚህ ጋር የምንፈልገውን ቹዝ አማውንት ከሚል ከታች ያለውን የምንፈልገውን አማውንት እናስገባለን። እኔ 570 ነው ማስገባት የምፈልገው ማለት ነው። እናንተ ከዛ በላይ ማስገባት ትችላላችሁ። እስከ 64,000 ብር ማስገባት ትችላላችሁ ማለት ነው። እሷን አንዴ ከተጫንኩ በኋላ ሪቻርጅ የምትላትን ኦፕሽን ከታች አንዴ እነካዋለሁ ማለት ነው። ስለዚህ ሰብሚት ሰክሰስፉሊ ፕሊዝ ኮምፕሊት ፔይመንት ይላል። ኦኬ እለዋለሁ። አሁንም ኦኬ ብዬ አልፋለሁ። ስለዚህ አሁን የምከፍልበትን እመርጣለሁ ማለት ነው። እኔ በኮሜርሻል ባንክ መክፈል ስለምፈልግ የአንደኛውን ምርጫ ክሊክ አድርጌ አልፋለሁ። ስለዚህ አሁንም ደግሞ ኦኬ እለዋለሁ። ከዚህ እንግዲህ የማደርገው አካውንት ነምበርን ኮፒ አድርጌ ይዛዋለሁ ማለት ነው። አካውንት ነምበር ከያዝክ በኋላ ደግሞ እኔም ደግሞ እዚህ ጋር ማን ይላል ጎልደን ኤሌክትሮኒክስ ትሬድ ቢኒያም ይላል። እኔም እሱ ነው። እሱ መያዝ አያስፈልግም፣ ዝም ብሎ ቼክ ለማድረግ ብቻ ነው ማለት ነው። ስለዚህ ይሄን ኮፒ አድርጌ ከያዝክ በኋላ ዳይሬክትሊ ወደ መደወያ ሄጄ ኮከብ 889 ብዬ ደውዬ በእኔ ሞባይል ትራንስፈር አድርግለታለሁ ማለት ነው። አሁን ሶስቷን ጭናታለሁ። ሶስቷን ከተጫንኩ በኋላ እንግዲህ
አንድ ላለው ስለዚህ ቅድም ኮፒ አድርጌ የያዝኩትን ቻን አድርጌ ይዤ ፔስት እለዋለሁ። ስለዚህ ሴንድ እለዋለሁ ማለት ነው። ምንድነው የሚለው ጎልደን ኤሌክትሮኒክስ ትሬድ ነው የሚለው ተመሳሳይ ነው ከዛኛው ጋር። ስለዚህ አንዷን ተጭኜ አልፋለሁ። ካለፍኩ በኋላ እዚህ ጋር አማውንትን አስገባለሁ። እኔ ማስገባት የምፈልገው 570 ስለሆነ 570 አስገብቼ ሴንድ እለዋለሁ ማለት ነው። ሴንድ ስለው እንግዲህ በእንደዚህ አይነት መልኩ ሜሴጅ ለእኔ ይደርሰኛል ማለት ነው። ስለዚህ ሜሴጅ ሲደርስልኝ ኤፍቲ ኮድ እናንተ ኮፒ አድርጋችሁ የምትይዙትን አሳያችኋለሁ። ስለዚህ እዚህ ጋር ሜሴጅ ደርሶልኛል ማለት ነው። ሜሴጅ ሲደርስ እቺ ኮድ ትታያችኋለች አይደለ? አይዲ ብሎ ከትሎ እቺ ከታች ያለችው ማለት ነው። እቺ እሷን ኮፒ አድርጋችሁ ትይዙታላችሁ። ይሄ ግዴታ አይዲ ብሎ መጀመር የለበትም። አንዳንዴ ሪፍ ኢኳልቱ ብሎ ሊጀምር ይችላል። ብቻ ከዚህ ወደዚህ ያለውን ነው ኮፒ የምታደርጉት። ይሄን ኮፒ አድርጋችሁ እንግዲህ እኔ ኮፒ አድርጌ ይዘዋለሁ ማለት ነው። ኮፒ አድርጌ ከያዝኩ በኋላ እዚህ ጋር ፔስት ስለዋለሁ። ፔስት ስለው እንግዲህ እቺን ኮፒ አደርጋታለሁ። ኮፒ ካደረኩ በኋላ እንግዲህ ዳይሬክትሊ ሄጄ እዚህ ጋር ነው ማለት ነው ማስገባው። እዚህ ጋር አስገባለሁ። አይ ሃቭ ሜድ ዚስ ባንክ ትራንስፈር ትላላችሁ። እሱን ካስገባችሁ በኋላ እዚህ ጋር አሁን ኮፒ ያደረጋችሁትን ቻን አድርጋችሁ ይዛችሁ ፔስት ትሉታላችሁ። እዚህ ጋር የላኪውን ስም እዚህ ጋር ታስገቡታላችሁ። እዚህ ደግሞ ፋዘር ኔም ታስገቡታላችሁ። እዚህ ጋር ደግሞ ባንክ ቁጥር የእናንተን ባንክ ቁጥር ታስገቡታላችሁ ማለት ነው፣ የላካችሁትን ባንክ ቁጥር። ስለዚህ ካስገባችሁ በኋላ መጨረሻ ላይ ሰብሚት ሴንደርስ አካውንት ትሉታላችሁ። እሱን ካላችሁ እንግዲህ ኮምፕሌት ያደርግላችኋል ማለት ነው። አንዳንዴ በእንደዚህ አይነት መልኩ ሰብሚት ፔይመንት ኮምፕሊትድ ብለው ዌይት ፎር ሪዛልት ይላል። ዊ ዊል ኮንፊርም ዮር ፔይመንት ዌይቲንግ ፕሊስ ይላል። ይሄን እንግዲህ እንደዚህ ከመጣላችሁ ኮፒ ይሄን ስክሪንሾት አድርጋችሁ ትይዙታላችሁ። ከያዛችሁ በኋላ እንግዲህ ለማኔጀሯ ነው የምትልኩለት ማለት ነው። ይሄን ኖርማሊ ኮምፕሊት ብሎ እንደዚህ አይነት ሜሴጅ ካልመጣላችሁ እንግዲህ ዳይሬክትሊ ወደ ዋሌታችሁ ይገባላችኋል። ስለዚህ አሁን ወደ ኖርማሉ እንመለሳለን። ስለዚህ ወደ ሆም ተመልሰናል ማለት ነው። እዚህ ጋር ከተመለስን በኋላ ሪቻርጅ ያደረግነው የብር መጠን እዚህ ጋር ይቀመጥልናል ማለት ነው። እዚህ ጋር 570 ሪቻርጅ አድርገሃል ነው የሚለኝ እዚህ ጋር እንደምታዩት ማለት ነው። ሪቻርጅ አድርጌያለሁ። እሱን ሪቻርጅ ካደረግነው በኋላ እንግዲህ አሁን ዝም ብሎ መቀመጥ የለበትም። እካውን ነው የምትገዙት ማለት ነው። እካውን የምትገዙት ከታች ፕሮዳክት የሚለውን አንዴ እሱን በተን ተጭናችሁ እሱ ጋር ነው ማለት ነው እካውን የምትገዙት። እዚህ ጋር የሚገኘው ኤም3 ሲሪየስ ከሚለው የ570 እካውን አግኝቻለሁ ማለት ነው። ዴይሊ ኢንካም እንግዲህ 23 ብር ነው። ተጨማሪ ደግሞ 25 ብር አለ። ስለዚህ 45 ይሆናል። ለሶስት ቀናት 70 ብር ይሰጣቸዋል። ከሶስት ቀን ካለፈ በኋላ ደግሞ 48 ብር በየቀኑ ዝም ብሎ ይገባላችኋል ማለት ነው። እዚህ ጋር መታችሁ ጌት ስታደርጉ ይገባላችኋል። ስለዚህ ይሄን እቃ ለመግዛት አንዴ ነካ ታደርጉታላችሁ። ነካ ካደረጋችሁ በኋላ እንግዲህ እዚህ ጋር ባይ ነው የሚል ኦፕሽን ይመጣላችኋል። እሱን አንዴ ነካ ታደርጉታላችሁ። ስለዚህ ምንም ማድረግ አይጠበቅባችሁም፣ ኮንፊርም ማለት ነው እዚህ ጋር። ስለዚህ ኮንፊርም ስትሉ ዳይሬክትሊ ሄዶ ከእናንተ እዚህ ጋር ማይ ኦርደር ከሚለው ውስጥ እዚህ ጋር ይከመትላችኋል ማለት ነው። እኔ የገዛሁት አሁን ለምሳሌ 3 ገዝቻለሁ። ይሄም ሁሉ እዚህ ጋር ተቀምጦልኛል ማለት ነው። ከእናንተ የሚጠበቀው ይሄን በየቀኑ ገብታችሁ ጌት ማለት ብቻ ነው። እኔ ጌት ስላልኩት አሁን አክቲቭ አይሆንልኝም ማለት ነው። ስለዚህ አሁን ጌት እላለሁ ላሳያችሁ። ኤርኒንግ ታይም ኖት የት ይላል። ስለዚህ እኔ ጌት ስላልኩት ነው እንደዚህ ያለኝ ማለት ነው። ይሄን ከጨረስን በኋላ እንግዲህ እንዴት አድርገን ዊዝደም እንደምናደርገው እና እንዴት አድርገን ሪፈር ሰው ኢንቫይት እንደምናደርገው ላሳያችሁ። በመጀመሪያ ኢንቪቴሽን ላሳያችሁ ማለት ነው። ኢንቪቴሽን ሪፈር ፍሬንድ የሚለውን አንዴ ትጭኑታላችሁ። ስለዚህ እቺን ኮፒ አድርጋችሁ በምትፈልጉት ሰው እናንተ ማላክ ነው ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ፔስት ትሉታላችሁ ለምትፈልጉት ሰው። ስለዚህ ሴንድ ማለት ነው። ምንም ማድረግ አይጠበቅባችሁም። ይሄን ካደረጋችሁ በኋላ እሱ የእናንተን ሊንክ ተጠቅሞ በእናንተ ሊንክ ሲገባላችሁ ለእናንተ ስንት ይሰጣል መሰላችሁ? በየቀኑ 25 ብር በየቀኑ ይሰጣችኋል። ከዛ በተጨማሪ ደግሞ እሱ ከሰራው 10% ታገኛላችሁ ማለት ነው። እሱ በየቀኑ 10,000 ብር የሚሰራ ከሆነ ለእናንተ 1,000 ብር ይሰጣችኋል ማለት ነው። ስለዚህ በጣም ትጠቀሙበታላችሁ። ሰዎችን ኢንቫይት በማድረግ እናንተ ሪቻርጅ ኢንቨስት በማድረግ እዚህ ጋር ልትጠቀሙ ትችላላችሁ ማለት ነው። ያለው ኢንፎርሜሽን እንግዲህ እዚህ ጋር ሁሉን ማየት ትችላላችሁ። ምን ያክል ሰው እየሰራ እንደሆነ እዚህ ቻናል ላይ ገብታችሁ ሁሉን መረጃውን ማየት ትችላላችሁ። በጣም እየተጠቀሙበት የሚገኝ ካምፓኒ ነው። ስለዚህ እናንተም እንድትጠቀሙ እላችኋለሁ።
አሁን እንግዲህ እንዴት አድርገን ዊዝድሮው እንደምናደርገው ላሳያችሁ። ዊዝድሮው ስታደርጉ እንግዲህ እዚህ ጋር ዊዝድሮው ፓስወርድ በመጀመሪያ ዊዝድሮው ፓስወርድ ሴታፕ ማድረግ አለባችሁ ማለት ነው። እዚህ ጋር የዊዝድሮዋል ፓስወርድ ቅድም ካስገባ ነው የተለየውን ፓስወርድ እናንተ አስገቡታላችሁ። እኔ እንደዚህ አድርጌ ያስገባለሁ፣ እናንተ ሪፒት አደርጋለሁ አሁንም። ስለዚህ ቬሪፊኬሽን ኮድ የምታገኙት ደግሞ ከማኔጀሯ ማለት ነው። ከማኔጀሯ እንዴት አድርጋችሁ እንደምታገኘው ላሳያችሁ። ከዚህ ከታች ኦንላይን ሰርቪስ የምትል በተን አለች። እሷን ስትነኩ የቴሌግራም ምልክት አለና እሷን አንድ ነካ ታደርጉታላችሁ። ነካ ስታደርጉ እንግዲህ እዚህ ጋር የማናጀሯ ትመጣለች ማለት ነው። ስለዚህ እዚህ ጋር ምን ትሉታላችሁ ማለት መሰላችሁ? ፕሊዝ ሴንድ ሚ ቬሪፊኬሽን ኮድ ቬሪፊኬሽን ኮድ ብላችሁ ለእሷ ስትልኩለት እሷ ቬሪፊኬሽን ኮድ ባለ 4 ቁጥር እሷ ትልካለች። እሷ ካለቀች በኋላ እንግዲህ እናንተ እሱን ኮፒ አድርጋችሁ ወደ ቅድሙ ቦታ እንመለሳለን። እሱን ኮፒ ካደረጋችሁ በኋላ እንግዲህ እዚህ ጋር ቬሪፊኬሽን ኮድ የሚለው ላይ ፔስት አድርጋችሁ ቅድም ፓስወርድ ካስገባ ነው እዚህ ጋር የተሰጣችሁን የተላከላችሁን ኮድ እዚህ ጋር ታስገቡታላችሁ ማለት ነው። ባለ 4 ቁጥር ነው። ካስገባችሁ በኋላ ኮንፊርም ማለት ብቻ ነው ማለት ነው። ስለዚህ ይሄን ካደረጋችሁ በኋላ የእናንተን የንግድ ባንክ የፈለጋችሁትን መውጣት የምትፈልጉትን ባንክ እዚህ ጋር እንዴት አድርጋችሁ እንደምታስገቡ ላሳያችሁ። ማይ ባንክ አካውንት የሚል አንድ በተን እዚህ ጋር አለ ማለት ነው። ስለዚህ እሱን አንዴ ነካ ታደርጉታላችሁ። ስለዚህ እዚህ ጋር እንግዲህ የእናንተን ስም እንድታስገቡ እዚህ ጋር ይላችኋል ማለት ነው። የእናንተን ስም መጀመሪያ ታስገቡታላችሁ እስከ እናበት ማለት ነው። ከታች ደግሞ የእናንተን ባንክ አካውንት ታስገቡታላችሁ። ከታች ደግሞ በምንድነው ማውጣት የምትፈልጉት? እኔ በሲቪ ስለሆነ በሲቪውን መርጬ እዚህ ጋር የሲቪ አካውንት ነምበር አስገብቻለሁ። ከታች ደግሞ አሁን ያስገባነውን ፓስወርድ ደግመን እናስገባለን ማለት ነው። ካስገባን በኋላ ሴቭ ባንክ ስትሉ እሱ ሴቭ ያደርግላችኋል እና ዊዝድሮው ስታደርጉ አውቶማቲካሊ እሱ ነው ዊዝድሮው የሚያደርግላችሁ። ምንም አይነት ድጋሜ የባንክ አካውንታችሁም ሆነ ምንም አይጠይቃችሁም። ፓስወርድ ብቻ ነው የሚጠይቃችሁ ማለት ነው። ዊዝድሮው የምታደርጉት እዚህ ጋር ዊዝድሮው የምትል ኦፕሽን አንድ ያለች እሷን ነካ ስታደርጉት እዚህ ጋር እንግዲህ ዊዝድሮዋል አማውንት ታስገቡታላችሁ። ከ110 በላይ የሆነውን ታስገቡታላችሁ ማለት ነው። የዊዝድራል ፓስወርድ ደግሞ አሁን ያስገባችሁትን ዊዝድራል ፓስወርድ እሱን ታስገቡታላችሁ። እሱን ካስገባችሁ በኋላ ዊዝድሮው ስትሉ ፕሮሰሲንግ ብሎ እዚህ ጋር ይቀመጥላችኋል። እሱን ከየት ነው የምታውቁት? ትራንዛክሽን የሚል ውስጥ ገብታችሁ ዊዝድሮው የሚለውን ኦፕሽን አንዴ ስትጭኑ እዚህ ጋር እንግዲህ ባንክ ፕሮሰሲንግ ብሎ እዚህ ጋር ይመጣላችኋል። ሰክሰስፉል ፔመንት ደግሞ ሁለት የተከፈለልኝ አለ ማለት ነው። አንዱ 165 አንዱ ደግሞ 197 ብር ተከፍሎልኛል። ይሄን ያገኘሁት እንግዲህ ሳምንትም አልሆነም ማለት ነው። ወይ 3 ቀን ወይ 4 ቀን ነው ማለት ነው ይሄን ሁሉ ያገኘሁት። ስለዚህ አጠቃላይ 500 ምናምን ደርሶልኛል። ስለዚህ ምንም ይሄ እንግዲህ በጣም የማይታመን ነገር ነው። በጣም ታተርፉበታላችሁ። ዛሬውንም እንድትጀምሩ እላችኋለሁ ማለት ነው። እንዲሁም ይሄን ቪዲዮ ሰብስክራይብ እና ላይክ በማድረግ አበረታቱ ይላችኋለሁ። ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። እንግዲህ ሊንኩን የምታገኙት ከዲስክሪፕሽን ቦክስ ላይ አሊያ ደግሞ ኮሜንት ላይ አስቀምጥላችኋለሁ። እሱን ተጠቅማችሁ መግባት ትችላላችሁ። በተረፈ ግን ሌላ ጥያቄ ካላችሁ እዚህ ስክሪን ላይ በምታዩት ቴሌግራም ዩዘርኔም ገብታችሁ መጠየቅ ትችላላችሁ። እሱ ጋር እንግዲህ ግሩፓችን አለ። እሱ ጋር መጠየቅ ትችላላችሁ። በየቀኑ ጊፍት የምትቀበሉት እንትን አለ ማለት ነው። ጊፍቱን የምትቀበሉት እዚህ ጋር ጊፍት የሚለውን ኦፕሽን አንዴ ስትጭኑ እዚህ ጋር ፕሊስ ኢንተር ጊፍት ኮድ ይላል። ጊፍት ኮድ የምታገኙት እንግዲህ አሁን ላሳያችሁ ማለት ነው። ጊፍት ኮድ የምታገኙት በመጀመሪያ እንዴት ታደርጉታላችሁ መሰለ? ኦንላይን ሰርቪስ የሚለውን ኦፕሽን አንዴት ትጭኑታላችሁ። እሱን ደግሞ ቅድም እንደገባነው ስትጭኑ በእንደዚህ አይነት መልኩ ይመጣላችኋል። ከላይ የፕሮፋይል ምልክቷን የእሷን አንድ ነካ ስታደርጉት እዚህ ዴይሊ ሚቲንግ ግሩፕ ብሎ ይመጣላችኋል። እሱን ጆይን ታደርጉታላችሁ ማለት ነው። እሱን ጆይን ስታደርጉ እዚህ ጋር ነው በየቀኑ የሚለቀቅላችሁ ማለት ነው። እንትን ጊፍት ኮድ እዚህ ጋር ይለቀቃል። አሁን ለምሳሌ ከዚህ ጋር ፈልገን እናገኛለን። የዛሬውን ከዚህ ጋር አግኝቻለሁ ማለት ነው። እቺን ቻን አድርጋችሁ ይዛችሁ ኮፒ አድርጋችሁ ፔስት የምታደርጉት ከቅድሙ ቦታ ላይ ነው።
ፔስት የምታደርጉት ከዚህ ጋር ነው። ፕሊስ ኢንተር ኮድ የሚለውን ቻናል አድርጋችሁ ይዛችሁ ፔስት አድርጋችሁ ኮንፊርም ስትሉ ይገባላችኋል ማለት ነው። ይሄን ኮንፊርም ስለው እኔ ኮንፊርም ስላልደረግኩት ድጋሚ አያደርግልኝም። ስለዚህ እንደዚህ አድርጋችሁ መስራት ትችላላችሁ። በተረፈ ግን ሌላ ጥያቄ ካላችሁ ግን በቴሌግራም ግሩፓችን ወይም በዚህ ኮሜንት ላይ መጠየቅ ትችላላችሁ። ቪዲዮ የምሰራላችሁ ይሆናል እና ሰብስክራይብ እና ላይክ በማድረግ አበረታቱ ይላችኋለሁ።